ኤልሻዳይ ጋር ሄጄ ላጣላት፣ አቤል ጋር ሄጄ ላጣላት። የሷ የገቢ ምንጭና አቤል ናቸው እንዴ? አይደሉም እኮ ይሄ በግምት ያቸው ናቸው። እና እኔ የሷ እንትን ጋር የሷ ጀግና ከሆንሽ የሷን ኦዲየንሱ ሰጂ፣ የሷን ጓደኛ የምትያቸው እነዚህ የራሳቸው ቲክቶክን ለቢዝነስ የሚጠቀሙትን አይደለም። ምን ያደርጋሉ እነዚህ? በጣም በቃ የመቅበጥበጥ ምን የሚባለው ምቀኛና ቅልብልብ ቀልብ የለውም። ያ መሰለኝ ቀልብሽ የሚሰውር ከምዳው ለከ ፔጅሽ ላይ ብቻሽን ቁጭ ብለሽ እንደምትለፈልግ ቲክቶክ ላይ ያን ነገር ማድረግ ትችያለሽ። የእውነት መጣሽ ደግሞ ብሎ ሰው የሚሸሽሽ ስለሚፈራሽ አይደለም ስለምታስጠዩ ይሆናል በሪል ላይ እና ያን ነገር ብትተይ ጥሩ። ባትተይ ምን አገባኝ? መጥቼ ቶፒክ አደረግሻለሁ። ቀለብላባ ከዌ ሰይጣን አጋንንት ጭንቅላቷ ላይ እንደሄደ ብጤ እንዲህ ትሄዳለች። በቃ የስድስት ሰዓት መቃብር ላይ ነው እንደ ስድስት ሰዓት ላይ የምትሄጂው አንቺ። ወይ መተት የተሰራበት ጀበና ረግጠሽ ነው አንቺ እንደዚህ ያንከውኩሽ። ሰው አሳ ይከብዳል። አሳ እንኳ በጣም ቀላል ምግብ። አሳ እንደዚህ ያነሳሽ ፈስትፈሻለሽ። አየሽ ምቀኝነት ሆዱ ሲጠራቀም ይነፋል። ከዛ ሰው ላይ ኤኒ ታይም ይወጣል። ያ እኔ ምግብ ላይ ነው የተማርኩት። ሆርሽ ብቻ ወይ ጋይስ አይደረስባችሁ እንደዚህ አይነት መቀላወጥ። ደግሞ ማን ነው ጥሩልኛ? እኔ አላውቃቸውም እኮ ጓደኛ የራስሽ የለሽም እንዴ? ከአንድ ሰው ጋር እንኳን ገብቶ ለማውራት ግዴታ የራሳቸው ቻናል ያላቸው፣ ቻናል ማለት የብህር ስም ያላቸው አለ ገብቶ ለመጫወት ብቻ የሚፈልጉ። ያኛው ደግሞ ቢዝነስ የሚሰራበት አለ። ቢዝነስ ከሚሰሩ ሰው ጋር ብቻ እንኳን ገስት ገብተሽ መጫወት የለብሽም። ይሄው እንደኔ ቲክቶክ ገብተሽ አታወሪም እንዴ? ዘጠኝ ሰዓት አውርቼ ራሱ አይበቃኝም ሰዓት። ሰው እንዳይሻማኝ ነው እኮ ማላውስ ገባው እኔ ሰው ወደኔ አይ ግዴታ እኔ ዩቲዩብን ወይ ቲክቶክን ለቢዝነስ የያዙ ሰዎች ጋር ጓደኛ መሆን አለብኝ። እንደውም አይዲያ ጨዋታ ምናምን ያለው የብህር ጓደኞች ጋር ነው። እነዚህ የብህር በቃ ለመሳቅና ለመጫወት ብቻ የሚገቡ እነሱ ናቸው በጣም የሚያዩት በጣም የሚታዘቡት። ጨዋታ ብፈልግ ከነሱ ጋር ነው ማስገባቸው እንጂ ሮማን ገባች ወይ ጂጂ ገባ ማን አባታቸው ነው? ሁሉም ልቅምቃሚና ደደቦች ናቸው። ምንድነው ቻናልሽን ከፍተሽ እንደዚህ አትጫወች? አዲስ ሰው አዲስ ጭንቅላት አታዳምጭም እንዴ? ዝም ብለሽ የሆኑ ዛቢያለን ብቻ ነው የምትሽከረከሪ። ሃይ ቲክቶክ አለሽ ገብተሽ አትጫወችም? እንደዚህ እኔ አሁን ምን ጎደለብኝ? ይሄው እያወራሁ ነው። ይሄው የሚጽፉትን እንትን እያልኩ ነው። ኢንፎርሜሽን እያንዳንዱ ጠቅጠቅ አድርገው የሚነግሩኝ እኔ ላይቭ ላይ ገስቶች ናቸው። እኔ እኮ አልሰማችሁም ከዛ በፊት። እኔ አሁን ፈስ መፍሳትሽን ላይቭ ገብቼ ነው የተነገረኝ። ዛሴት ግዴታ እኔ ቢው ምናምን ለማግኘት ወደ ቢዝነስ ሚዲያ ነው የቀየሩ ልጆች ጋር እንደዚህ ቂጥ መላላስ የለብኝም። ምንድናችሁ? ዋት ምንድናችሁ? አይንትና ጋር ትሄጃለሽ። ማን ትሄጃለሽ? አቤላልሽ፣ ኩማልሽ፣ ማርያልሽ ወይ በጣም ነው የሚያስጠላ እንደዚህ አይነት ባህል። እናቴ ትሙት በጣም ቤሽቲያ ባህሪ ነው። ሊያ ሰው ሁላ ነው የሚተፋብሽ እንደዚህ አይነት ባህሪ ይንቀሻል። ለቁም ነገር አንቺን አስበው። ለቁም ነገር ማለት ለምንም ነገር ነገ እንደዚህ ቀላዋጭ እንደሆንሽ እኮ ጎረቤት ሲተማ ለራስ ስትል ስማ እየሮጥሽ መጣሽ። ለኔ ትንሽዬዋን አንበሳውን ላወረድሽልኝ እኮ ባለፈው ቤታን ምናገር መስሎሽ እናገራታለሁ። ምናገራት የሚመስለኝ አጀንዳ ሳይ አንቺንም እናገራለሁ የሚመስለኝ ሳይ እኔ
ሰው ቋሚ ጠላት ቋሚ ወዳጅ ለኔ የለም። ሁለሽም ለኔ ቶፒክ ብቻ ናችሁ። ስንት ዓመት እያየሽኝ እንኳን አታውቂኝ። ምክንያቱም አይንሽ ቀለብላባ ወለብላባ ስለሆነ እንደዚህ ነገር የመረዳት ችሎታ የለሽ። አንድ የቫይታሚን እጥረት አለብሽ። እውነት እንደዚህ አይነት ባህሪ በጣም ነው የሚያስንቅሽ። እኔ ችግር የለውም ነገ ከሚዲያ ልቀር እችላለሁ፣ ምን ልል እችላለሁ ምናምን፣ ግን ጥሩ አይደለም። ይለምድብሽና ወደ ሪል ላይፍሽ ይሄዳል ይሄ ነገር።